ጥያቄ ማን ሊያራምድ ይችላል? አንደኛው አገው በደንብ ይህንን ፖለቲካ ያራምዷል። በዚህ ኦርቶዶክስ መስሎ ይመጣል። አገው 100% እግዚአብሔር ነው የምላቸው። አማራ መንቃት አለ። ጎጃም አካባቢ አሁን ፖለቲካው በደንብ ነው መቀናት ያለበት። ቢካዝ ለምን አሁን ከዛ የሚመጣ ድምፅ አለው እፎይ ነኝ ብሎ ሊመጣ ነው የፈለጉ። እርግጠኛ ሆኜ የምነግራቸው ቢካዝ እችን ፖለቲካ ይፈልጓታል። ቢካዝ አማራውን የእርስ በርስ ለማማታት እርስ በርስ በእምነት በጎጥ አለሱ አካብሏቸዋል። በእምነት ለማማታት ባለፈው አይታችኋል። ልክ እቺ የመማር ምናምን ፖለቲካ ስትመጣ ኦሮሞ አጀንዳ ሴት እንዴት ከች ብሎ ናርዶስ ምናምን የሚባሉ አጎቹ ቀብ ቀብ እያሉ መጡ። እንደ እውነት ለዚች አሁን እቺ ወለየ የተባለችው አለች ለእሱ አስበው እኮ አይደለም እኮ የመጡት ምንድን ነው እርስ በርስ ሊያደባድቡ ምንድን ጎጃምና ጎንደር እምቢ ያላቸው ወሎና ጎንደርን ለማደባደብ መጡ ከስር አንቺ እኮ ጀግና ነሽ ምናምን ነገ እኮ ይቀጠቅጧታል እኮ እነ ናርዶስ ምናምን አንድ ላይ ሆነን ምናምን ብሎ መጡ። አላማው ሌላ ነው። አላማው ይኸውላችሁ ተንኮለኞች ስለሆኑ ይሄ የአገው ቡድን ተንኮለኛ ስለሆነ ማንና ማን ላጣላቸው ማንና ማን የጎንደር አማራና የወሎ አማራ እርስ በርስ መጫር የጎጃሙ እምቢ አሏ። የጎጃሙ አማራ አልንቀሳቀሳሉ። የጎጃሙ አማራ ሄዶ ከጎንደር ጋር አልዋጋሉ። አሁን ደግሞ ምንድነው መጫር የፈለገው ጎንደርና ወሎ። ስለዚህ ምን ማድረግ አውቆችን ወለ አሩን ስሟን አላውቅም እሷ መቶ ደጋፊ ሆኖ መጣ። ደጋፊ ሆኖ መጣ። አንበሳ አንቺን የመሰለ ጀግና የለም። አንቺ ማለት እንደዚህ ነሽ። ጠፋሽብን እኮ ነገ እኮ ያጠፏታል እኮ። ግን የፈለጉት ምንድን ነው ለማጦስ ነው የተፈለገው። አሁንም እችን ፖለቲካ የአገው ቡድን ያጦዛታል። ባይዘው እማኑኝ እችን ፖለቲካ ሚያጦዛትን አውቀዋለሁ በስነ ስርዓት እና ወሎ ውስጥ የተደበቀ በሃይማኖት የተደበቀ ይሄ ቡድን ነው። ሁለቱ ይጠዛጠዛል። ሆን ብሎ ነው የሚያደርጉት። ሆን ብሎ የአማራ አጀንዳ አይደለም። ኦሮሞዎች ናቸው አጀንዳዎቹን የፈጠሩት። የሚሰዳደቡትም ኦሮሞዎች ናቸው። ከአማራ ጋር የሚያገናኙ እፎይ ምናምን የምን እፎይ ነው? እኛ እፎይ አናውቅም። እፎይ ስንተኛ ነው? እፎይ ምን ይላል? የኦሮሞ ወጣት ኩሊ ነው። ድንጋይ ይሸከማል፣ የቀን ይሰራል። ኦሮሚያ ላይ መጣ አንተ ትነግዳለህ። ሱቅ ከፍተህ የ10 ብር ዕቃን 20 ብር ትሸጣለህ። ዘይት እያለ ዘይት የለም እያልክ ኦሮሚያ ክልል ላይ ቁማር ትሰራለህ። ኤሮና ቄሪ በደም ያመጥ የኦሮሞ አያችሁ። ይህንም ፖለቲካ መጥተው ብሔሬን ሲሳደብ የነበረ ልጅ ጋር ብሬ አልኩም በምንም ታ ግን እሱ ሰውም አላጣም ባይዘው እኛም እንድንቆምለት አይፈልግም። እሱ እኮ ነፍቱ ለኦሮሞ አብር መንግስት አብሮት ይቆማል። የቱ ለሞ አብሮት ይቆማል። አንድ ላይ ሆኖ አያችሁ። መንግስት አለው ከጀርባው። የቱ ለማ ኦሮሞ ከጀርባው አለው። የወለጋ ኦሮሞ ከጀርባው አድርጎ አንድ ላይ እፎይ እያሉ ነው። ችግር የለብንም። እኛ ደግሞ ምን እናለን? አማራ እንላለን። ምን አገባን? በሁለት ወንድማማቾች ጥል መካከል በሁለት ወንድሞች መካከል እንትና እኛ ንገባ ስልጤን ነው እንደዚህ ያለው። ምን አገባኝ እኔ? ይሄ እንደዚህ ሲተረጎም እኮ እኛ ጋር የሚመጣው የኦሮሞ ብሔርተኛ ነው ልጁ። አገባንም እኛ። ስለዚህ ሁለታችሁ እርስ በራሳችሁ ምን ታደርጋላችሁ? ስትፈልጉ ታረቁ፣ ስትፈልጉ ተባለ አገባል። እኛ ግን እግዚአብሔር እችን ብዬ ልጨርስ። እግዚአብሔር ምን ያደርግልናል? ሁሉ ነገር እኛ ሳንፈልግ እግዚአብሔር ጥሩ መሆናችን አይቶ አማራ ጥሩ መሆኑን አይቶ ምን ያደርግልናል? ይጥልልናል ብዙ ነገሮች። ወልቃይትና ራያ ላይ አስበነው ነው እኛ እጃችን ላይ መጣ አይደለም። እርግጠኛ ነኝ ማንም በዚህ ጊዜ እንደዚህ ጦርነት ከፍተን ምናምን ብሎ አስበው ራያና ወልቃይት ይመጣለት የለም። በህወሓትና በአብይ አህመድ መካከል የተደረገው ጥል ምን አደረገ? እጃችን ላይ አመጣልን። ማን? ወልቃይትና ራያ። ዛሬ የኦሮሞ ብሔርተኛ ደም የሚለብሰው የህወሓት ብሔርተኛ ደም አይኑ የሚለብሰው ቢካዝ እሱ አሁን ለምሳሌ የኦነግ ብሔርተኛ ምን ያደርጋል? ዘላለም አላነሳም። ባይዘቡ ይህንን ህዋስ ነው ሀሱ ቢባል አላነሳም። ለምርመርሰ ለያኛውም ልጅ መነሳት አለበት። ሁለቱም አንድ ናቸው። አትምረጡ ቅማላሞች። በሃይማኖት መጣ ደግሞ ይህንን አንሳ ያኛውም ይህንን አንሳ ይለኛል። ይሄኛውም አላነሳለም። እነዚህ ሁለቱ ልጆች ናቸው እችን የቀሰቀሱብን። ሁለቱ ልጆች ይቀመጣታል። እዚህ ሁለቱ ልጆች ይቀመጣል። ማንና ማን? ያኛውን ብቻ ሰድቤ ይህንን ሰድቤ ያኛው ላስቆም ነው? የለም እንደዚህ። ሁለቱም አንድ ናቸው ለኛ። እነዚህ ሁለቱ የአገባ እምነትማ ከሆነማ ሌላ ነገር እምነት እዚህ ውስጥ ይሄ የብሔርተኝነት ትግል ሁለቱ ለተደባደቡት እኛ እንትናለ አማራ ነው ምናምን የለም። ይሄም እኮ አማራ ነው የሚሉት እኮ አንዳንዶቹ። ይሄም ልጅ
አልሰማም። በምንም ታም አማራ ነኝ ብሎ ገልጸዋል ራሳቸው። እኛ አማራ ነን፣ የአማራ እኔ የአማራ ሙስሊም ነኝ፣ የአማራ ኦርቶዶክስ ነኝ ብሎ ገልጸዋል። አልገለጹ ማን እንደሆነ ሁለቱ ማለት ይሄ እንደውም የሰማሁት ይሄ ከሚሴ ኦሮሞ ይሄ የቱለማ ኦሮሞ ነው የሰማችሁ። ሰማሁት እንደዛ። አማራ ማን አረገው? አማራ ክልል ውስጥ ስለተወለደ አማራ ልታደረገው ነው? አማራ ክልል ውስጥ አገው አለ፣ ኦሮሞዎች አሉ፣ ትግሬው አለ። ስለዚህ ሁለቱ ለተጣሉት እኛ አገባን። ማንንን ከማንም ጎን አትሆን። ሙስሊም ነኝ ብለህ ከዚህኛው ጎን ብትሆን፣ ኦርቶዶክስ ነኝ ከዚህኛው ጎን ብትቆም፣ እዚህ የአማራ ጉዳይ አሳስበው አይደለም የመጣው። እዚህ አሳስበው የመጣ ሃይማኖትን ልታድን ነው። በእኛ ትግል አታድንም። የኛ ሃይማኖት እኛ ከእንትና ጋር የምንጣለው ለምንድን ነው? ኖ ሃይማኖት ትግል ማዳን አይደለም። እነዚህ ሁለቱ ናቸው ሲናቆሩ የነበሩት እነዚህ ሁለት እንጂ ማንም እኔ ምን እንዳመጣ እኛ ብሔርተኞች ሃይማኖት እዚህ ውስጥ አይገቡም። ሙስሊም ሆንክ ኦርቶዶክስ የእኛ ችግር አለ። የምትገደለው በሃይማኖት እንደ ዳንክ ነገር የት ነው? በሃይማኖት የዳንከው ኦሮሚያ ውስጥ በሃይማኖት ድናል። ሙስሊም ኦርቶዶክስ ተብላ አይደለም ስትጨፈጨፍ የነበሩ አማራ ተብለ ነው ስትጨፈጨፍ ነው። በሃይማኖት አልዳንክም። በሃይማኖት ምንም ያልንከው በሃይማኖት ማ ከሆነማ ለምንድን ነው ታዲያ ኦርቶዶክስ ቱለማ ኦሮሞ ለምን ይገላል? በሃይማኖት እኮ ነው። ለምን እንትን አርሲ ላይ ሙስሊሞች አማሮች ለምን ይገደላሉ ታዲያ? ባለፈው ሻሸመኔ ላይ ለምን ይገደላሉ? ቢከዝ የተገደሉት በማንነታቸው ነው የተገደሉት፣ አማራነት እንጂ በሃይማኖት እንትን አላል። ተመርጠ የምትገደለው ኦፍኮርስ የሃይማኖትን ፖለቲከኞች ሊጠቀሙበት ይችላሉ። ምን እንትን ስለዚህ እንደ መጨረሻ ሁሉ ነገር እግዚአብሔር እጃችን ላይ ያመጣው እኛ አስበነው አቀደነው ምናምን አይደለ። እግዚአብሔርና አላህ አማራው ተጎድቷል ብለው ምን አመጡልን? ራያና ወልቃይት እጃችን ያው ምሬም ራያን ግማሽ ራያ ቢሰጥም ሳምሃው እጃችን ላይ ገብቷል። አማራ ተጎድቷል ራሱን ማዳን አለበት ብለው ዛሬ ሳምሃው የዛሬ 2 ዓመት ማን ያውቃል? እውነት እናውራከት አሁን አንዳንዱ ሰይፍ እናነሳለን ሲል ሰይፍ አይደለም። ይሄ ጦርነት ነው ሰይፍ እንድናነሳ ያደረገ። የትግራዩ ጦርነት በተደረገው ጦርነት አማራው የዛን ጊዜ እንዲደራጅ እድል አገኘ። ዛሬ ምን አድርጎ ታጥቆ እየተዋጋ ነው እንጂ ምን አስበው ምናምን። አንዳንዴ ከዚህ በፊት እንትን ላይ ምንድን ነው ፕሮቴስት ላይ ወይም ይሄ ሰላማዊ ሰልፍ ላይ የተናገሩትን ቅጭብ እያደረጉ ብለው ነበር እኮ አይደለም ነው። ይሄንን እጃችን ላይ ያመጣው እግዚአብሔር ነው ያመጣው፣ አላህ ነው ያመጣው እጃችን ላይ። ምን እንድናደርግ አማራው መሳሪያ ይዞ እንዲዋጋ ዛሬ መንግስትን ኢንተርቪው ድሮን ምናምን ያዞ ለ2 ዓመት አማራው እየተዋጋው ነው። ቀላል የማይባል ህዝብ እየሰለጠነ ነው። ቀላል የማይባል አማራ እየሰለጠነ በሃይማኖት ሳይሆን እንደ አማራ ወሎ ላይ እንጭራለ ያሉት እሳት እንዳለ ኦሮሚያ ክልል ውስጥ ሲገባ አይተነ ያጫሩብን እሳት የለም። በሃይማኖቱ ሞከሩን። እሳቱ የት ይገባል? ሌላ ቦታ ሲያቆሙ ባህር ዳር ላይ ሞከሩን። በሃይማኖት አልሳካላቸው። እሳቱ ሌላ ቦታ ይገባል። ስለዚህ አሁን ምንድን ነው አማራው እድለኛ ነው። እንደ አማራ እድለኛ ማህበረሰብ እዚህ ምድር ላይ የለም። እድለኛ ማህበረሰብ እንሞታለን፣ እንበዛለን። ዛሬም አማራ ፖለቲካ ሳያቅ ምንም ይሄንን እንትሳቅ እዛው የኦሮሞ ልጆች አሁን መጥቶ ነበር ነው ኦሮሚያ ክልል ሊያፈርስልን ሊሆንም ይችላል። እግዚአብሔር ይሄንን ነገር ያመጣ ለአማራ ብቻ የሆነ እኔ ሃይማኖት ጦርነት አልፈልግም። አሁንም ግልጽ እየተናገርኩ ይሄ እርስ በርሱ መሰዳደቡ ምናምን ግን ምንም አይመስለኝም። አገባኝ ይሰዳደብ ኦሮሞ ለተሰዳደበው ነው ምን አገባኝና ነው። ምስኪን ኦሮሞ አይገደል እንጂ ምስኪን ምንም ያላረገ ኦሮሞ አይገደል እንጂ ብልጽ እንትን ኦሮሚያ ክልል የምትፈርስ ከሆነ በዚህ ምንም ችግር የለብኝም። እኔ ብሔርተኛ እኮ ነኝ። ምን ለኦሮሚያ ክልል ማስብ መስሏችሁ ነው? አላስብም። ለማንም ክልል አላስብም። የማስበው ምንድን ነው? ለራሴ ለመጣሁበት ብሔር ነው የማስበው። መጀመሪያ ማስበው የመጣሁበት ብሔር ምን ጥቅም ያገኛል እንጂ የኦሮሚያ ህዝብ ምን ጥቅም ያገኛል አይደለም። የአማራ ህዝብ ምን ጥቅም ያገኛል? ቢከዝ እኔ ብሔርተኛ ነኝ። ምን ጥቅም አገኛል? አሁን ለምሳሌ መማርን ስደግፍ ማገኘውን ጥቅም ነው የማስታውሰው። ቢከዝ ነገ መማር ምን ብታደርግ ባለፈው ከሷ ጎን እኔ ነኝ የቆምኩት እንጂ እንዳንድ አማራ አይደለም የቆመው። ከሷ ጋር ለምን ቆምክ ብትሉኝ ቢከዝ ነገ የአማራ ህዝብ ቢራም እችን ልጅ አይቻት አላውቅም። ነገ መማርጌ ብትመጣ ምን ታደርጋለህ? ገንዘብ ተሰብ ሁለቱንም ምን ያሮን ኬር ለሌላ ነገር አይደል። ገንዘብ ታሰባስባ ለአማራው ትረዳለች። ጥቅም ነው የማይሆነ። ከማን ጥቅም አማራው ማግኘት ይችላል? ማን ጥቅም ማግኘት እንዴት አድርገን ጥቅም አማራውን ማስጠበቅ እንችላለን እንጂ ጎጠኛ ሆነ እኔ ጋር ብትመጣ አልሰማም። ከማንም ላይ ምን ጥቅም አገኛለሁ? አማራው ምን ጥቅም ማግኘት አለበት? አሁን ለምሳሌ ከትግራይ ጦርነት ምን ጥቅም ያገኛል? ባለቀሰን ቁጥር ምን ጥቅም እናገኛለን? ይሄ ነው ጥያቄ። አማራው አሁን እስከዚህ ጦርነት ምን ጥቅም ያገኛል? አሁን ይሄ የኦሮሞ ሙስሊምና የኦሮሞ ኦርቶዶክሶች እርስ በርስ በሚሰዳደቡበት ነገር ምን ጥቅም ያገኛል? የኦሮሞ ብሔርተኛን እየፈረሰን ያለው አብይ አህመድ አውቆ ይሁን ሳያስበው ይሁን ሳማው የኦሮሞ ብሔርተኛነት ከጥቅም ውጭ እያፈረሰው ነው ያለው። ከጥቅም ውጭ እስከ ዛሬ በህይወታቸው
ኦሮሚያ ውስጥ መጥቶ የማያውቀው ነገር አሁን በአብይ አህመድ እየመጣ እኮ ነው። ጎጥ ኦሮሚያ ውስጥ ባይዘው ይሄ በቱለማ ኦሮሞ ሜጫ ምናምን በትልቅ እንደዚህ በስፋት ታይቶ አይታወቅም። አሁን አብይ አህመድ ከመጣ በኋላ ይሄ የአርሲ ፖለቲካ ምናምን በስፋት እየመጣ ነው። ለምን ይመስላል? አብይ አህመድ እየሰራው ነው ራሱ። እኛ ሳንወድ በግዳችን እኮ ሚዲያውን አጠፋፋለን። ይሄንን አማራ ላይ ጀነሳይድ የሚያውጁትን ሚዲያ እኛ እና ማጥፋት እንችል ነበር ነው ጥያቄ። አንችልም። እኛ ማንችለውን ነገር እኮ እያደረገልን ነው። ለእኛ አስበው ጎን አይደለም። አሁን የኦሮሞ ሚዲያዎች እናጠፋበት ምክንያት ቢካዝ እሱን ነገር ስለሚተቹት እንዳይተቹት ብሎ ያጠፋል። ያን በሚያጠፋ ሰዓት ግን ለእኛ ኦኤምኤንን እኮ ድምጥ ማጡን እኮ ነው ያጠፋው። ኦኤምኤንን አማራ ማጥፋት ይችል ነበር? አይችልም። በአዴን ስልጣን ላይ ቢወጣ ማጥፋት ይችል ነበር? አይችልም። አድርጎታል። አጥፍቶታል እኮ አውቁ አይደለም ያጠፋው። ግን ኦኤምኤን ነገ ይተቸኛል ብሎ ስለሚያስብ በአቋራጭ መጥተው ተቃዋሚዎች እንዳለ አማራ ላይ ጀነሳይድ ሲያውጁ የነበሩ እንዳለ ተቋሚ ኢዘር እስር ቤት አስገብቷቸዋል። ኦርሳማው አጥፍቷቸዋል። ድምጥ ማጣቸውን ነጠፉ። ኦሮሞ ትገጠል የሚል ፖለቲካ ዛሬ የለውም። ኦሮሞ አራምድም። አሁን ምንድነው ኦሮሞ የሚያራምድ? አማራ እንትንም አይደል። ድሮ አማራ ምራ እያለ ነበር። ዛሬ ኦሮሚያ ቢዚ አድርጓቸው ኦሮሞ ሞተበታል ያለውን ፍላጉላ እንዳይጠቀሙ አድርጓቸው። ያንን የኦነግ ፍላጉን አማራ ማስቆም አይችልም ነበር። ራሱ ኦሮሞ ነው እያጠፋ ያለው። ራሱ ኦሮሞን እየበላ ነው ራሱ ያለው። አብይ አህመድ ስንት ዓመት ስንት ታጋይ የሞተበትን ባንዲራ ኦሮሞ እንዳይዝ አድርጎታል። ዛሬ አጥፍቶታል እንዳለ ሚዲያዎችን አጥፍቶታል። ጀዋር መሐመድ ከጨዋታ ውጭ ከጥቅም ውጭ አድርጎታል። ዛሬ ጀዋር መሐመድ ማንም መጣ እኮ ሞከረ፣ ማንም አልሰማር። የኦሮሞ ቢካዝ ፖለቲካው አሁን ጀዋር መሐመድ የመጣው ወዶ አይደለም። ፖለቲካው ድሮ እሱ ከነበረበት ፖለቲካ አድጎ ኢትዮጵያ ማለት ስለጀመረ የኦሮሞን እንገንጠላለን የሚሉ ሰዎችን ዛሬ ኢትዮጵያ እንዲኖር አድርጓቸዋል። ቤዙን እያጠፋው ነው። የኦሮሞን መነሻውን ምናምን ኤቭሪቲንግ እንዳለ እየመታው ነው ያለው። ዛሬ ደግሞ ምን ይዞልን መጣ? ደግሞ ብልጽግና አማራ ውስጥ እኮ ሊከት እኮ አማራን አመታታለሁ እርስ በርስ ብሎ የዛን ጊዜም ራያና ወልቃይትን ለአማራ አስበው አይደለም። አማራን ሄጄ አዋግቼ አማራን ካዋጋ በኋላ ከዛ አማራን እወጋለሁ፣ አማራን ደግሞ ደፍትቼ አማራ ቀላል ነው፣ ህወሓትን ካጠፋ በኋላ አማራን መጨፍደድ ቀላል ነው ብሎ ነበር። ዛሬ 2 ዓመት እየታገል ነው ያለው። አሁንም ደግሞ ይህችን አጀንዳ ለአማሮች ልስጥ ብሎ አማራ ጋር አጀንዳው አልመጣም። አማራ ጋር ግንባራችን ላይ መጥቶ ሄደ። አሁን የት ነው? ኦሮሞ ውስጥ ነው ያለው። ዛሬ ቆጡ ለምሳሌ እችን ብዬ ልጨርስ። ዘመድኩን ነቀለ ወይም ቡችዬ ምን እያደረገ ነው? ይህንን አጀንዳ ተቀብሎ የኦሮሞቹ ልጆች ጋር ወንድሞቹ ጋር አንድ ላይ ሆኖ ምን ያደረግ ከሌላ ሙስሊም ኦሮሞ ጋር እየተጣላል። ዘመድኩን የሚናገረው የአማራ ፖለቲካ አይደለም አለም ያለ የኦርቶዶክስ ጽንፈኛ ነው። ኦሮሚያ ክልል ውስጥ ያደገ ብሔሬ ቆጡ ነኝ ብሎ የሚመጣ አናውቅም። ቆጡ የሚባል ብሔር ቆጡ ነኝ ካለ ሙስሊም ማይሆን የኦሮሞ ነው አማራ ነኝ ስላለ። ስለዚህ ምንድን ነው አማራ ነኝም አላለ። ስለዚህ አሁን ምንድን ነው ቆጡ እርስ በርስ እየተደባደበ ነው። በኦሮሞ እነ ማነው ስሙ ፋንታውን ዋቄ እዚህ ውስጥ ገብቶ እየተሳመሰ ፋንታውን ዋቄ ብሎ አማራ የለ። ምን እያደረገ ነው? ፋንታውን ዋቄ እየተቀጣቀጠ ነው። ከማን ጋር? ከኦሮሞ ብሔርተኞች። ኦሮሞ እርስ በርሱ እየተናጨ ነው። አማራው ቁጭ ብለህ ነው የምታየው። ይሄ የአንተ ጥል አይደለም። ይሄ የኦርቶዶክስ ምናምን የሙስሊም ጥል አይደለም። ይሄ የሁለት ጠግበው በማንነታቸው ስለማይገደሉ በኦሮሞነት የሚገደል የለም። በኦሮሞነት ማንም እንትን የሚል ስለሌለ እርስ በርስ ምን እያደረጉ ነው? እየተጨፋጨፉ ነው፣ እየተሰዳደቡ ነው። አይነካኩም እኮ አይደባደቡም። የሚደባደበውም አማራ ጋር ቢመጣ ነበር። አማራ ጋር ቢመጣ ማለት አታኩሱት ነው። እነሱ በስደ ይሰዳደቡ፣ ችግር የለም። አይነህ እያየ ግን ከሊጋ ያስፈልግ ከዚህ የሚያተርፈው ይሄ ከሁለቱ ጥር የሚያተርፈው የአማራ ብሔርተኛ ላይተርፍ ይችላል። ከዚህ ከሁለቱ ጥር ከገባንበት አናተርፍ፣ ካልገባንበት ውጭ ቁጭ ብለን ጎበዝ በርታ እያልን ምን አገባን ይባላል እርስ በርሱ። ስለዚህ አማሮች ተሳስታችሁ በሁለት ሳይድ ሆናችሁ መታችሁ መቅጠም የምትፈልጉ ይሄንን ልጅ እዚህ ጋር የለጠፍኩትን ልጅ የምደግፍ ከሆነ በሃይማኖት ካባ ነው የመጣው። እዛ ጋር የለጠፍኩትን ልጅ ከሆነ የምደግፍ ከሆነ በሃይማኖት ካባ ነው የመጣችሁ። አትንካው ብሎ ነገር የለም። ይህም ኦርቶዶክስን ይሳደባል፣ ያም ሙስሊምን ይሳደባል። ምን ነው የምናወራው? ሁለት ኦሮሞዎች ናቸው። አንደኛው ከሚሴ አካባቢ ቤተሰቡ ይመጣ፣ አንደኛው ደግሞ የቱለማ ኦሮሞ። አንፎጋገር። ወሎ ውስጥ ያለው ሁላ እንዳለ አማራ ነው ብለህ እንዳትመጣ። አማራ ነኝ ብለው ተናግሮ ማያውቁ ሰዎች አማራ ናቸው ብላቸው አትምጡ። የት የምታውቁት
ደሴ ላይ ኦሮሞች እልም ያሉ ኦሮሞች የለም። ደሴ ላይ እልም ያለ ትግሬ የለም። ለዛም ወርቅ የሚነግድ አሉ እኮ። ማማን እንደሆነ አይታወቅም። አያችሁ አሁን ለምሳሌ እኔም እፎይ ነኝ አይደል? ሰላም እህታችን አማራ ነች፣ የደቡብ ልጅ ትታገል። ምን አገባኝ? እኛ ጋር አጀንዳ አይመጣም። በስነ ስርዓት ይሁት። እኔም እፎይ ነኝ የሚለው አያችሁ፣ እኔም እፎይ ነኝ አበሻ። አያችሁ አማራ አይልም፣ ቤታ ይላል። እግዚአብሔር ፊቂር ነው። እግዚአብሔር ነው። ቆይ ጋር ላሳያችሁ። ቆይ አያችሁ፣ አይወረሙ እኛ ላይ ልነግዱ። ይኸውላችሁ ላሳያችሁ፣ በደንብ እንታዩት። ስሟ ምንድን ነው? ከስር ከስሟ ስር እግዚአብሔር ፊቂሪ ነው። አበሻ ብለህ መጠች። ፍ ነው አማራ የሚጽፈው ፍ ነው። ፊ ካለ ኦሮሞ ነው። አያችሁ እግዚአብሔር ፊቂር ነው አለች። ኦሮሞ ነች። ኦሮሞ እርስ በርስ አየቱ ለማ ኦሮሞ። እኛም እሳቷን ፓፕኮርናችንን ይዘን ወደ ላይ እያደረግን ወደ ከፍ እያደረግን እንቅማለን። ችግር የለብንም። እንቅማለን። ስለ ጫት አይደለም እያልኩ ያላችሁ። ስለዚህ ይህን ሪያሊቲ መገፍ አያችሁ። ፍራን የሚባል ኦሮሞ። እኔም እፎይ ነኝ። ጌሜ ሀብ ይኸውላችሁ ኦሮሞ። እኔም እፎይ ነኝ የሚሉትን ያችሁ። እኔ ላይ ሙድ ልትይዝ ይኸውላችሁ